እንዴት ብትደፍሪ ነው ደውለሽ ይጣልሽ እንዴ ምን ነው የቀድሞ ፍቅረኛ ደውዬ መጥራት አልችልም እንዴ በነገራችን ላይ ሼቦ እኮ ፈንግለው መጀመሪያም እኮ ገንዘቡን ብለሽልሽ ይሄው ገንዘቡንማ ይዤ ተመለስኩ መኪናውን ደግሞ በስሜ ነው ባንክን ደግሞ ብዙ ገንዘብ አስቀምጦልኝ እና እኔ እዚህ ገንዘብ ፍቅራችን ማድረስ አንችልም መቼም እስካሁን በህይወት ውስጥ ሰው እንደሌለ እርግጠኛ መቼም ልቡ ከኔ ውጪ ማፍቀር አይችልም ብለሽ ነው አይደል እንደዚህ የምትጫወችብኝ ግን ልከስ ሳይሆን ልክስ ነው የመጣሁት ደግሞ ፍቅር ብቻውን ዳቦ እንደማይሆን ነገር የለ እንዴ እና ፍቅር ዳቦም ይዤ ልመጥቻለሁ ያልሽ ነው አታስ ዳቦም ደግሞ በደንብ ተጋግሮ መጥቶላል አንቺ ሴትዮ ቀኑ ሙሉ ፊትሽን ስትፈገፍጊ ልትውይ ነው እንዴ ታዲያ ምን ነው ተቆጣ ሰሞኑን ግን ባህሪ በጣም ተቀይሯል ከኔ ማውራት አለብን ስለምን ስለ ህይወታችን ከኔ መረረኝ እያልኩሽ ነው እንዴ መብላት መተኛት መነሳት ፀሐይ መሞቅ ድጋሚ መተኛት ይሄ ኑሮ ነው እንዴ በነገሩ ከዚህ በኋላስ የሚበላው ነገር ይኖራል ብለሽ ነው ሁለታችንም እየሰራን አይደል እንዴ ቆይ ድንገት ይሄ ሁሉ መማረር ከየት መጣ እኔ አችናለቅ እኔ ግን የሰውን ፎሮፎር ያራገፉ መኖር ስልችት ብሎኛል አስበሽው ለሰውን ተቀጠረ ግን እኮ በመስተንግዶ የማገኘውን ብር አጠራቅሜ የራስን ጸጉር ቤት እንደምከፍትልኩ ተነጋግረን ነበር መቼ ካውራን እንኳን ስንት ጊዜ ሆነ ማሊ ቆቤ ሲደርሰኝ እኔ እኮ ሎተሪ ደረሰኝ ሎተሪ ወጣልኝ እኮ ተመስገን የምን ሎተሪ አንተ እኮ ቀልድ አልቀበል አትጃጃል ደግሞ አትጃጃል የፍሬድ ያውለ ሰሚኛልሽ ግን ያው እኔ ደግሞ ትልሽ ለዛው አንደኛው ጣጣ እንደ ዛሬ አምርሬም የእውነትም ያቄንም የተናገርኩ አይመስልኝም ያው አዙሮ ሎተሪውን እጄ ላይ ዱብን ያረጋልኝ አይ እኔ ጌታ ክብር ምስጋና ላንተ ይሁንልህ አትኖር ሲለኝ አንተ ምርን እንዴ ማንን የድሮ ካዲዋ የድሮ ፍቅረኛዬ ማለት ስንገናኝ እኮ ፍቅረኛ እንዳልነበረ ነው የነገርከኝ ይልክ ከኔ ጋር ነሽ ይኸውልሽ ከኔ ጋር ኮሽ ድንነታችንን ለምናመልጥበት ጥሩ ዘዴ ያገኘን ይመስለኛል ትስማሚያለሽ ነገር እናድርግ ትለኛለህ ቆይ ምን እናድርግሽ የቀድሞ ፍቅረኛ በላያችን ላምጣ ከማለት ይችላል ምን ልትይ ትችላለህ ላገባቱ እኮ አይደለም ማመጣት ይኸውልሽ ያላትን አጥንም እጥባርገን ከጨረስን በኋላ በባዶ ኪስ ከዚህ ቤት እናባረራታለን ይግባሽ እንጂ ድህነታችንን አትርሹ ይኸውልሽ ለማድረግ ደግሞ በቂ ምክንያት እንዳለኝ አትተርሽ የምን ምክንያት ደዛ የተሰፈሰፍኩላት እየወደድኳት እያፈቀርኳት በማይረባ አንድ ሽማግሌ እንደቀየረችኝ እንዳትረሽ እኔ ደግሞ ዋጋዋን ነው ማሳየት ዋጋዋን ነው መስጠት እና እኔ ባንተ በቀል ውስጥ እኔ ምን ቤት ነኝ ዋናው ከድህነት መውጫ መንገድ አይደል የምፈልገው እመኝ ግን ይሄ ከድህነት መውጫ በራችን ዋናው
ፍቅረኛ መጣች ነበር እኔ ልታደርገኝ ይኸውልሽ ለጊዜው እኮ ነው ለጊዜውም ቢሆን ጅብ ላይ ስጋጭኛ አልሄድም እያልኩ ይኸውልሽ እዚህ ግቢ ውስጥ ደግሞ ቤት ተከራይተሽ እንዳትቀመጭ ያው የሚከራይ ቤት የለም ወይም በቃ ካልሆነ ለምን አታስብስ ቆይ ምን ነው ማስመስለው ያው እንደ ቤት ሰራተኛ ምናምን ምን የምርህን ነው ግን የቤት ሰራተኛ ግን ለምንድን ነው ማትረጅኝ እባክሽ ለምንድን ነው ለምን ትቆጭስ ሲቆም ብለሽ ለደቂቃ እኮ ማሰብ ጀምሪ የምርህን ተረጋግተሽ አልቆጣም እንዴት ነው ማልቆጣው ትሰማኛለህ እኔም ማፍቀርን ብጠራጠርም በዚህ ልክ ትንቀኛለህ ብዬ ግን አስቤ አላውቅም ለምንድን ነው ማትረጅኝ ኤደን እኮ እህቶቼን ታውቃቸዋለች እያልኩሽ ነው ቤተሰቦቼን ጠቅላላ ታውቃቸዋለች እያልኩሽ እኮ ነው አንተ አሰማኝም እንዴ ሲጀመር ከውሸት ጋር መተባበር አልፈልግም ልቀቀኝ እኔም ማፍቀርን ብጠራጠርም የዚህን ያህል ትንቀኛለህ ብዬ አስቤ አላውቅም ነበር እንግዲህ እየተረች ኤደን እኮ እህቶቼን ታውቃቸዋለች ቤተሰቦቼን ጠቅላላ ታውቃቸዋለች እያልኩሽ እኮ ነው አትሰማኝም እንዴ ከውሸት ጋር መተባበር አልፈልግም ጀመር ፍቅራችን ራሱ አርቲፊሻልና የውሸት እንደሆነ ተረድቻለሁ እኔ ምን እንደሚያሳዝነኝ ታውቃለህ የወንድሜ ምክር አልሰማ ብዬ አንተ ቤት ጥልቅ ብዬ መግባቴ ነው ቆይ ሁሉንም ነገር ስለነገርኩሽ ነው እንዴ ሁሉንም ነገር እኮ ተደብቄ ማድረግ ይችል ነበር ምን ከልካይ አለብኝ ፊት ለፊት ቆሜ ከምታላግጥብኝ አንድ ፊቱን እሱ ይሻለኝ ነበር ይኸውልሽ ምንም ብትኝ ምንም ያችን ሴት ራቁቷን ከማድረግ ወደኋላ ያው መኝታ ቤትህ አንተ ራቁቷን ማድረግ ትችላለህ ለምን እኮ እንደዛ ማለት አይደለም አስበሃል ግን እኔ ቤት ሰራተኛ ሆኜ አንተ ከድሮ ፍቅረኛ ጋር አልጋይ ላይ ፈልሰስ ስትል እኔ ያንተ ገረድ እኔ ሞልወያ ይዤ መሬት ስፍቅ ወይኔ ገነት አንተ ግን እንዴት ነው የምታስበኝ እኔ እንተያያለን እሺ እኔ ተረጅኝ አልኩሻል እንዴ የምርህን ነው ልረዳ እንዴት አድርጌ ልረዳ በእናትህ ከፍቅረኛ ጋር አንድ አልጋ ላይ ታሰኛኝ ነው እና ድነት ይሻላል እያልሽ ነው በድነት እንማቀቅ እያልሽ ነው ያለሽው አይመለከተኝ አንተ ጠቅመኛ ነው አይሆንሽ አሳይሻለሁ ገኒ ሙች አሳይሻለሁ ወንድ ነህ እናያለን እኔ መልአኩ አይደለም ደምን ባክ አላስለቀስኩሽ እንዴ ሄሎ ሄዱዬ እማ የት ነሽ እናቴ የት ነሽ መጣ እንደምትደውልኝ እርግጠኛ ነበርኩ ሄዱዬ ድሮስ ምን ያህል እንደማፈቅሪ ስለምታውቂ አይደል እንደዚህ የምትጮችብኝ ለስከናም ትወደኛለህ ለዛውም ሌላ ሴት ባይኔ ማየት እስኪያስጠላኝ ድረስ ነው ማፈቅርሽ ፍቅር ነው ማለትሽ የምር ግን 2 ዓመት ሙሉ ስጠብቀኝ ነበር አታስዋሽኝና እየጠበቅኩሽ አልነበር ግን ደግሞ ስላንቺ ማሰብ አላውቅም እመነኝ አትመነኝ ባላውቅም እኔም እኮ አስብ ነበር ለዚህ ነው አንዴ እንኳን ስልክ ያልደወልሽ ምን አይነት ጨካኝ ሴት ነሽ ግን ቆይ በእኔ ላይ መጨከን ግን እንዴት ቻልሽበት እንደዛ አመናጭከህ ከቤት ካባረርከኝ በኋላ ደግሜ ድምፅህን እኮ መስማት አቃተኝ ሄዱ ምን እያልሽ ነው አንድ ሽማግሌ አፍቅሬ ያለው ብለሽ ትተሽኝ ብንብለሽ ስትሄጂ እልል ብዬ መርቄ ልሸኝሽ ነበር እንዴ የምትፈልጊው ራሴን አንጠልጥጋ ለመግደል የኔ ሆኜ ነው ድህነታችን ለማሸነፍ ብዬ እንጂ ሼቦን እኮ ፈልጌ እንዳልቀረብኩት ነግሬህ ነበር የኔ ትናንትን ህይወት ለመቀየር ስል ይሄን አጋጣሚ ተጠቀምኩበት በድህነት መኖር ሰለቸኝ ውሳኔሽ ምን ያህል ህይወቴን ሊያሰጣኝ እንደነበር ግን ገምተሽ ታውቂያለሽ ስንት ቀን ራሴን ለማጥፋት ሙከራ እንዳደረኩ ገብቶሻል እውነት ግን ነው ይወድ በጣም እኮ ነው ጨክሽብኝ እንደዛ ነፍሴ እስክትወጣ እየተንሰፈሰፍኩ ማፍቅርሽ በአንድ ብጫቂ ወረቀት ተለያይተናል ብለሽ የጻፍሽውን ወረቀት አንብቤ እልል ብዬ አንቺን መርቄ በደስታ ምሽኝሽ ይመስልሻል እቤቴን ዘግቼ አፌ ውስጥ አንሶላ ከትቼ ስቅስቅ ብዬ ያለቀስኩበት ጊዜያቶች ቆጥሬ የምጨርሳቸው ይመስልሻል ወይ አሁን መጥቻለሁ የኔ ፍቅር እባክህ ይቅር በለኝና በበደልኩ ልክ ልካስ
በነገራችን ላይ አሁንም ገንዘብ ይዘሽ ስለመጣሽ አይደለም የቀረብኩሽ። ይሄን ያህል በደል በድልሽኝ እንኳን አንቺ ላይ መቁረጥ ስላቃተኝ ነው የመጣሁት። አውቃለሁ የኔ ፍቅር። አሁን በቃ ትናንትናችን ወደ ኋላ እንተውና ስለ ነገው እናስብ። አይሻልም? ለመሆኑ አሁንም ፀጉር ቤት ነው እንዴ የምትሰራው? አሁንም ተቀጣሪ ምን ነው? አይ ዘመናዊ ፀጉር ቤት እንድትከፍት ነው ይረዳሃል። ሌላም ነገር መክፈት ከፈለክ ደግሞ ላግዝ ይችላል። እንዴ አልገባኝም። በቀላሉ ይቅርታ ያልኩሽ ገንዘብሽ አስጨንቁኝ አሳስበኝ መስሎሽ ነው? አይ በፍጹም እንደዛ አይደለም። እሺ በቃ አሁን ሁሉንም ነገር እንተውና ምሳችን ነው አይሻልም? ሄዱዬ እኔ የምሰራው ምግብ ግን እንፍቃላለሽ። ለምን ሂጅ አልሰራልሽ? የወሬን እኮ አንቺ ደግሞ ማነሽ? ማሬ ከማን ጋር ነው የምታወሪው እባክሽ? ደህና ነህ ጋሼ? እንትን ክፍለ ሀገር ዝም ብለው ነው አባትሽ ደክሟል ብለው የደወሉልኝ። አባትሽ ደህና ናቸው? አዎ ውይ ደህና ናቸው። የኔ ፍቅር ሰራተኛ እኮ እንደቀጠልክ አልነገርከኝም። እኔማ ሰርፕራይዝ ላድርግሽ ብዬሽ እኮ ነው። በነገራችን ላይ ሰራተኛችን ገነት ትባላለች። ታውቂያት? እሺ ኤደን ይባላል። እሺ ትዬ እሺ ሃይ ማውራት ይችላል? ምንድን ነው እሱ? ምንድን ነው የምናወራው? ሄደሻል ነበር እንዴ? እንዴት መጣሽ? ምናልባት ድራማ አስቦኝ ይሆን? ካራክተሯ ግን ያገኘሻት አይመስለኝም። እሷ አትቆጣም። ምናልባት ድራማ አስቦኝ ይሆን? ወይ ደግሞ ምናልባት ሌላ ምክንያት ስላላት ይሆን እንደዚህ የሚያንጨረጭራት? ኦኬ የምን ምክንያት? ቆይ ለምን ተመልሼ የመጣው ይመስልሃል? ናፍቆትህ አንገብግቦኝ። ትሰማኛለህ? ሲጀምር እንዳንተ አይነት ገልቶ መቼም አይናፍቀኝም። መቼም ልትናፍቀኝ አትችልም። እና ወንድምሽ አባሮሽ? አይ አይደለም፣ አርግዤ ነው። ምን? ኧረ መሌ ብቻ ደስታው እንዳይሆን እንደዚህ ያስደነገጠ። እየቀለድሽ መሆን አለበት። ለዚህ አይደል እንዴ ጥርስ እስኪረግፍ ይሳቃው? ምን ነው እቅዳ እንደነበረ ረሳው እንዴ? ይልቅ ሆዴ ከመግፋቱ በፊት ኤክስን ጥብ አድርገሽላት። ጓደኛዬ ጥብ አድርገሽላት። የምርሽ ነው? ተግባብተናል አይደል? አግሻለሁ። እንዴ ገኒ የምርሽን አርግዘሻል? እየቀለድሽብኝ አይደለም አይደል? እርግዝና
ለምን ሌላ ቤት አንከራይም? ከዚህ ሰፋ ያለ ቤት እየሰማኸኝ ነው መላኩ? እየሰማሁሽ። ይሄ ቤት አይበቃንም? በዛ ላይ እኮ የኔ ውድ ገንዘብ ማባከን እንዳይሆንብን ብዬ እኮ። መላኩ እውነቱን ነው። በዛ ላይ ልጅ መውለድ ሊመጣ ይችላል። ምን አልሽ አንቺ? ቆይ አንቺ ምን አገባሽ? ስሚ እዚህ ቤት የተቀጠርሽው ስራ ለመስራት ነው እንጂ ወሬ እንድትለቃቀሚ አይደለም። እሺ አሬ የኔ ውድ ተረጋጊ። ተዋት እባክህ። እነዚህ ፊት ሲሰጣቸው አይቻሉ። ትሰሚኛለሽ? ከመላኩ ጋር ለምደሽ ሊሆን ይችላል። ከኔ ከኤደን ጋር ግን መሳፈጥ የተከለከለ ነው። ገባሻል? አንቺ ነው አረ ፍቅር እያጋነንሽ ነው። አይ ችግር የለውም እንዳልሽኝ ምናለው መቤት። ወይኔ ገነት ምን አይነት ነገር ውስጥ ነው ራስሽን የከተትሽው? እኔማ ይሄንን መቋቋም አልችልም። በፍጹም ይሄንን መሸከም አልችልም። እንዴ አልችልም። ሳትኖር መቤት ለምሳሌ ሞክር። ቆይ ምን ለማድረግ እየሞከርሽ? ወደፊት የተሻለ ህይወት እንዲኖረን ሰራተኛ ሁኝ አልከኝ፣ ይሄው ሆንኩ። ይቅርታ ግን ማታ ማታ ድምጻችሁን ብትቀንሱልኝ ደስ ይለኛል። አሁን ነገሮች ጥሩ እየሆኑልኝ ስለሆነ እንዲበላሽብኝ አልፈልግም። እና የሥራ ባልደረባህ አይደለም? ምን እንዳቀድክ ልስማው። እውነት ግን እዚህ ቤት የተመለሽ ወርግሱ ላይሽ ነው? ተጠራጠርከኝ። ለምን ሐኪም ቤት ሄደን አናረጋግጥ? ይልቅ ይሄ ነገር ቶሎ ብለን ጨርስ ይሻላል። ጣውንቴን ገንዘቧን ሙጥጥ አድርጌ ካስጨረስኳት በኋላ መልሼ ሰራተኛ አድርጌ እስከማሰቃያት ቸኩያለሁ። ምን ነው መቼም ያላትን ገንዘብ እንዳለ ከበላናት መሄጃ ማጣቷ አይቀር። እኔ ደግሞ ገንዘቧን አታ መሄጃ ስታጣ ከማያት እዚሁ ለልጃችን ሞግዚት እንድትሆን ፈልጋለሁ። ምን ነው መቼም ገንዘቧን ሙሉ ጫርገን ከበላናት መሄጃ ይላት። እኔ ደግሞ ገንዘቧን አታ የምትሄድበት አታ ስትጎሳቆል ከማያት ለቤታችን ሰራተኛ አድርጋታለሁ። ለልጃችንም ሞግዚት ትሆናለች። ሰምኛለሽ? አሁን ከዚህ ቤት ለቀሽ መውጣት አለብሽ። አይ መሊ ምን ነው ድራማውን በደንብ ስላልተወንኩ ቅራለ እንዴ? ገነት እኔ እየቀለድኩ አይደለም። ከፈለግሽ አነስ ያለ ሌላ ቤት እከራይልሻለሁ። አይ የልጄን አባት በቅርብ ለመከታተል እንዲመቸኝ ያው አለ አይደል ሰራተኛ ሞልወያ ምናምን አይነት ጫውታ ጫውት ይሻላል። ቆይ አልገባኝም። ይሄን በማድረግ እየተበቀልሽ ነው? እኮ አንተን አይደለም። ደግሞስ ምን አደረኩ እንዴ? የምትለውን ጫውታ እኮ የጀመርከው አንተ ነህ። ካንተ ስለረገስኩና ልጄ ያለ አባት እንዳይቀር ስለፈለኩ ተመልሼ ወደ አንተ ጋር መጣሁ። እና አሁንስ ደስ አለ እኮ። ድሮ ሳመጣጥሽ መች ጠፋኝ። ትሰሚኛለሽ? ይሄ በፍጹም አይሆንም። ይኸውልሽ ገነት ያልሽው ነገር እውነት ቢሆን እንኳን ይሄ ልጅ ልትወልጂው አትችይም። ጭራሽ ብለህ አሁን ደግሞ ነፍሰ ገዳይ ልታደርገኝ ነው? ይልቅ በወደውም ባልወደውም
ይሄ የሞተ ሐሳብን ተቀብየዋለሁ። ምን ልታረጊ ነው? ለሄደን ሁሉን ነገር ልትነግራት ነው? ሂጂ ንገራት። አንካሳ ዶሮ ሳይቀርምሽ ሄደሽ ንገራት። እንዴ ሁሉንም ነገር ካመነች ሂጂና ንገራት እያልኩሽ። እኔ ምንም ስለወደድከኝ እንዳታጣኝ መስሎኝ ይሄን የሰራተኛ ሐሳብ ያመጣው። ያኔ ማርገዝሽን አላውቅም ነበር። እና አሁን ስላረገዝኩ ጠላኝ ማለት ነው? እሺ ነፍሰ ጡር መሆኔን ለሷ ላለማሳየት ጥረት አደርጋለሁ። ይሄ ዞር በይልኝ የምትለውን ሐሳብ ግን በፍጹም ልቀበለው አልችልም። የኔ ፍቅር አሁን እኮ ወደድ እንደለው እንዳለ ከታቀለ ገንዘብ ያስፈልጋል። አዎ ከተረጅኝ ያልኩኝ እኮ እንድትረጅኝ ፈልገው። አንተ ጥቂት እስከ መቼ ነው? እኔ ከዚህ የትም አልሄድም። ይልቅ በአራት ነጥብ የዘጋሁትን ጉዳይ በሁለት ነጥብ አትክፈተው። የኔ ጌታ ለመቤት የራት መስራት ይኖርብኛል። ፍቅርሽኝ እንደነበር እንዳትይ። እኔ ራሱ አቶ እንደነበር አጣጣምኩት። አላስደሰትኩሽም? ከዛ ሺባ ነው ያልሻል። ምንም አትገናኙም። ዞር በይ። የሱን ሞተር ማሙቅ በራሱ መከራ እኮ ነው። የኔ ወዳው ጋር ይላል። የኔ ጣፋጭ አንተም እንኳን ጠበከኝ። ያንቺ ምን ሆነልኛል ብለሽ አንቺ ከሄድሽ በኋላ ዓለም ድፍት እኮ ነው ያለች። የኔ ፍቅር ደላላው ለፀጉሩ ቤት የሚሆን ቆንጆ ቤት እንዳገኘልኝ ነግሮኛል። ምን ሞላ? በደንብ አልነገረኝም። ታውቂያለሽ ደላሎች ጫፍጫፉን ነው የሚናገሩት። የፀጉር ቤት ዕቃ ያልከውስ ውስጥና የውጭ ነው ያለው። ያው ዋጋው እንዳይበዛብሽ የሀገር ውስጥ ይሆናል ነው። አይ በፍጹም ከሰራንማ ጽድት አድርገህ ነው መስራት ያለብህ። ስለ ገንዘብ አትጨነቅ። ታውቂያለሽ እየተሰማኝ ምንድነው የሚሰማው ፍቅር? እንጂ ምናልባት ያኔ ሽማግሌው ጋር ሄደሽ ሽማግሌው ጋር ደርሰሽ ከመጣሽ በኋላ ያሹን ገንዘብ ያጫመስኩሽውን እያሰብኩ ጨነቃለሁ። አላውቅም ብቻ የሆነ ኃይል ሲሞቀኝ ይሰማኛል። እንዴ ይሄን ነገር እንዴት እንደማስረዳህ አላውቅም። ይሄ እኮ የድሮ ነገር ነው። ለምንድን ነው ማትረሳው? ልክ ነሽ። ለነገሩ ይቅር የምንለው ያለፈውን አይደል? ይልቅ ሌላ ሰራተኛ መፈለግ ሳይኖርብን አይቀርም ፍቅር። ታምነኛለህ? መኝታ ቤታችን በር የከለጠፈ እኮ የምናደርገው ሁሉ ስታዳምጥ ነበር። ታዲያ ተረኛ ናት ትላለህ? የኔ ፍቅር ተረጋጊ። ምናልባት ወለውላለሁ ብላ ስታልፍ አጋጣሚ ተገጣጥሞባት ይሆናል። በሩስ ተለጥፋ ነው እንደምትወለውለው። ግቡና የጀመራችሁትን ጨርሱ። አታስቡ፣ ከዚህ በኋላ በርስር ተለጥፎ የሚያዳምጣችሁ ይል። ውዴ የ15 ቀን ደሞዝ አላት። ቦርሴን አቀብለኝ። አልወጣም። ምን አልሰማሽኝም? አልወጣም። እቺ ከታ ቦታ መጣው ተፈራ መላኩ ቆመታ ተመደበኛ አስፈልኛለሽ። ባለጌ የኔ እናት አይዞሽ በቃ ተረጋጊ። የሆነ አይዞሽ አላሰማል አንተ አይደል? አይዞሽ አዶትን ፍቅራችንን እንዴት ነው ከዚህ ተጣጣው እስካሁን የኖርከው አብረን? ትያት ድሮም የገረድ ነገር ነው መጨረሻ። የኔ ፍቅር አይዞሽ የስራውን ይስጥ። ነይ እናት ነይ። ጭራሽ እዚህ ተጋነሽልኛል። ነይ ውስጥ ግቢያ። ለምን ውስጥ አትተኝም? ተረጋጊ። አይዞሽ ረጋ በይ እስኪ። ሲጀመር የሰለችኝ ይሄን ተረጋጊ የሚለውን ቃል መስማት ነው። ምንድነው ቆይ ለአንድ ገረድ የሁሉ ሽሮ ነው ማለት? ገረድ ንግግርሽን አስተካኪ። ሲጀመር እኔ ገረድ አይደለሁም። ገነት ሲጀመር ያንተ ጅል ጨዋታ መሸከም አልችልም። ከዚህ በላይ አልችልም። የምን ጨዋታ ነው የምታወራው? ተያት እባክሽ። እሷ ዝም ብላ ነው የምታወራው። ትንሽ ሳትታመም አትቀርም። እውነት ነው። ልጅቷ አይምሯን የምታውቅ አይመስለኝም። አሁን ሌላ ነገር ሳይከተልሽ ቤቴን ለቀሽ ውጭልኝ። ቤቴን? ማን የማንም ቤት ነው የሚያስለቅቀው? ይልቅ ራስሽ ውልቅ ብለሽ ውጭልኝ። ውጭልኝ። ገነት በቃሽ ብዬሻለሁ። በቃሽ። አልገባኝም። ቆይ እዚህ ቤት ምን እየተካሄደ ነው ግን ያለው? ትነግራታለህ ወይስ እኔ ላፈንዳ?
ከንጁ ሴትዮ ትሰምኛለሽ? አሁን ይሄ ቤት ለቀሽልኝ ውጪ እያልኩሽ ነው። ውጪልኝ። ምን? ውጪልኝ። አውቅ ነበር መጀመሪያ እኔን ከነ ልጅ አውጥታ እንደምትለኝ አውቅ ነበር። ገነት ልጅ ስለምን ልጅ ነው የምታወሪው? በሆዴ ውስጥ ስላለው የባልሽ ልጅ ልበልሽ? ምን? እኔም በፍጹም አላምንም። የኔ ቆንጆ አንድ ነገር ልንገርሽ። ሲጀመር መላኩ ወዶሽ ይመስልሻል የገዛ ቤት ያምቶ ያስቀመጠሽ? ገንዘብሽን ብሎ እንደሆነ ብታቂስ እኔ ሚስቱ እንደነበርኩና አንቺን ለማጥመድ የገዛ ቤት ውስጥ ሰራተኛ እንዳረገኝ ብነግርሽ ይሄን ስታምኚ ይሆን? ይበቃሻል ብዬሻለሁ። ይበቃሽ። የእውነቷን ነው? ታነምታው ዝም ብላ ነው የምትቃሸው። ከዚህ ጋር ምንም የተለየ ነገር የለኝም። ምንም ስለዚህ የማውቀው ነገር የለኝም። ስላረገዘችው ነገር የማውቀው ነገር የለም። አንቺ ከምን አይነት የተረገምሽ ሴት ነሽ? ምን ጊዜ ነው አንቺን ያወቅሽ? አሁን ከቤት ለቀሽ ውጪልኝ። ውጪልኝ እባክሽ። እውነቴን ነው። በህይወቴ እንዳንተ አይነት ኮከብ ከሃዲ አይቻለቅ። እመቤቲቱ አሁን እውነቱን አወቅሽ አይደል? ቤቴን ለቀሽ ውጪ። ውጪ። አንቺ ራስሽ ቤቴን ለቀሽ ውጪልኝ። ያለ ቦታዋ የተቀመጠችው ጣውንቴ ይመስላል። አሁኑኑ ቤቱን ለቀሽ ውጪ። እሱ ያለሽን አማሽ የኔ ከራፈፍ በጣም አሪፍ ቆንጆ አርጓ አስብቶልኛል። እመኚ መታረጃሽ ደርሷል። ውጪ ማለት ምን ታደርጊኝ ነው? ባትወጪ እኔ ጎትቻ ባርሻለሁ። ነገ ሲጀመር እንደዚህ አይነት ሲኦል የሆነ ቤት ውስጥ መቆየት እኔም አልፈልግም። ሲቀጥል አንድ ነገር ልንገርህ፣ እዚህ ቤት ተመልሼ የመጣሁት ያንተ ፍቅር አንገብግቦኝ አይደለም። ልጄን ያለባት ላለማሳደግ ነበር። ግን ጥንቅር ብለህ ቅር እንዳንተ አይነት አባት ከሚኖረው የትም ሄጄ ባሳድገው ይሻለኛል። በዚህ አጋጣሚ ምን እንደተረዳው ታውቃለህ? ከእንደዚህ አይነት ህይወት የትም ሲኦል እንደሚሻል ነው። በእናትሽ የራስሽ ጉዳይ ነው። ለምን ጃለቱ ይታውቃል። ሞት ወጣ። እኔና አንቺ ለማጣላት አሳበቆ እኔና አንቺ ለማጋጨት በፍቅር ማጣጣም ቀለበባት ልጅ ደደብ አሳበደች። ኤዱ ምን ሆነሻል? ልጅ አሁንም ስለዛች ገረድ እያሰብሽ እንደሆነ አታሶሽኝና ልጅቷ የተናገረችው ነገር ምንም ካይምሮ ሊወጣ አልቻለም። አንተ እንደማታውሽኝ ባቅም እሷ የተናገረችው እውነት ቢሆንስ እያለ አይምሮ እየሞገተኝ ነው። ፍቅር ልብሽ የሚልሽን ብቻ ተከተይ። እኔ አንቺ መዋሸት አልችልም። ልጅቷ የሆነች እብድ ነገር እኮ ናት። ለማንህ የኔ ጌታ እመኚኝ የኔ ውድ፣ ያልኩሽ ሁሉ እውነት ነው። እኔ ራሴ እንደዛ ሰው ገርሞኛል። ልጅቷ የሆነች ወፍ ነገር እኮ ናት። እንዴ ታዲያ ገንዘቤን ብለህ እንደቀረብከኝ በምን አወቀች? እኔ እንጃ አላውቅም። ምናልባት ስንወራ መኝታ ቤት በር ላይ ተለጥፋ ሰምታ ነው። እና ይቅር ያልከኝ ገንዘቤን ፈልገህ አይደለም? ምን እያልሽ ነው? ከፈለገ ያንቺ ገንዘብ ጥቅር ብሎ መቅረት ይችላል። አሁንም ቢሆን በትላንትናው ማንነቴን እያፈቀርኩሽ ያለሁት ይኖድ። እንግዲያውስ በድጋሚ ይቅር በለኝ። ማለት ቆይ ስለምን ሆነ ይቅርምልሽ? ሼቦ ባዶ እጄን ነው የሸኘኝ። መኪናውንም አንተ እንድታምነኝ ብዬ ተከራየሁት ነው። አካውንቴ ላይ ምንም አይነት ገንዘብ የለም። ምን ማለት ምንድን ነው ያሽሽ? አውቃለሁ እኮ የሞኝ ስራ ነው የሰራሁት፣ ግን አንተን ወደ ራሴ ለማምጣት ያመጣሁት መላ ይሄ ብቻ ስለሆነ ነው። ቆይ አሁን የመጨረሻ ንግግርሽን ንገሪኝ። አሁን ምንም ነገር የለኝም እያልሽ ነው ያለሽው? ንጹህ ልቤን ብቻ ነው ይዤልህ የመጣሁት። ቆይ ስለ የትኛው ንጹህ ልብ ነው እያወራሽ ያለሽው? ተነስ ውጪልኝ! ውጪ! አሁን ቤቴን ለቀሽ ውጪልኝ! ውጪልኝ! ቤቴን ለቀሽ ያልኩሽ ነው። በያው ትንሽና ውጪ! ውጪ! አዎ ውጪ! ሂጂ ውጪ! የምርህን ነው? ኧረ ውጪ ውጪ! እኔ አስጠላኝ ድህነትና ዳሴት። ሂጂ ውጪ! ይኸው ምን እንደሚያናደኝ ታውቂያለሽ? ምን እንደሚያቃጥለኝ ታውቂያለሽ? ምን ግፍግፍ እንደሚያደርገኝ ታውቂያለሽ? ለአንቺ ለደነዟ ለደደባስ የማፈቅራት ለምወዳት ሚስቴ መካዴ ታዴ። ኧረ እንደዛ ነው እንዴ? ልክ ነበርኩ ማለት ነው። ፈተና ላቀርብልህ ብዬ ነው እንጂ ያቺ ማነሽ ስማ ገነት ተብዬዋ ስላንተ ስትናገር ነበር አጭበርባሪ መሆንክ ነው።
ወጥ ዋጣ ምንድነው አንብበው ምንድነው ሄደን አይሉ ሄደን ኃይሉ ጌታቸው ምን ላርገው አንብበው 12 ሚሊዮን 700 ሺህ ብር ያንቺ ነው ሄዱ የኛ ነው 12 ሚሊዮን 700 ሺህ ብር አለን እኔ ማሪ ትደብ ያልኩት እኮ ራሴ ነው አንቺን እኮ አይደለም በነገራችን ላይ መኪናው የኪራይ ሳትሆን የኔ ናት ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣ አሁን ብቻ አንቀርታል ወዳጅ አንቺን እኮ አይደለም እኔና እኔን እንደደቡ እኔ እኮ ማለባሱ ነኝ እምረባ መስሎሽ ከሰው ቆጥረሽኝ የሰደብኩሽ መስሎኝ ራሴን እኮ ነው የሰደብኩት የማልጠቅም ከንቱ ሰው እኮ ነኝ እናቴ ቅርብ እባክሽ እሺ ቤትሽን ጥለሽማ እንዳትጂ ቤቱንሽንማ ጥለሽ አትጂ እኔ እኮ ከንቱ እኮ ነኝ ፍቅር ያጎሬ ባንቺ ፍቅር የታወርኩ ከንቱ እኮ ነኝ እባክሽ እኔ 12 ሚሊዮን ብር አለን 12 ሚሊዮን ብር እኔ ፍቅር ወጥ ሚሊዮን ብር አለን Edu, ebaksın.